ስለ እምነት የእስልምና መሰረቶች 5 ናቸው። እነርሱም ከአላህ ውጪ በእውነት የሚገዙት አምላክ እንደሌለና ሙሐመድም የአላህ መልእክተኛ ስለመሆናቸው የምስክርነት ቃልን መስጠት ወይንም ማመንና በአንደበት መመስከር ነው። ሁለተኛ ሰላትን በአግባቡ መስገድ። ሶስተኛ ዘካን መስጠት። አራተኛ የረመዳንን ወር መጾም። አምስተኛ የጉዞ አቅም ያለው ሰው የአላህን ቤት ወይንም ካዕባን መጎብኘት ሲሆን አመኔታውም በእኽላስና በእርግጠኝነት መሆን አለበት። ስለ እምነቱ እርግጠኛ ያልሆነ መናፍቅ ሲሆን በእምነቱ ላይ ከልቡ እርግጠኛ ያልሆነ ደግሞ በእርግጥ እርሱ ካፊር ነው። የኢማን ስሩ ስለ አላህ ያለን እምነትና እርሱም አንድና አጋር አምሳያና እኩያ እንደሌለው ማመን ነው። የሚመስለው ምንም ነገር የለም፣ እርሱም ሰሚውም ተመልካችም ነው። አልቁርአን አላህ ሰማያትንና ምድርን፣ ሞትና ሕይወትን፣ ጤናና ህመምን እንዲሁም በአጠቃላይ ስነ ፍጥረቱና በውስጡ የሚገኙትን ሁሉ ፈጠረ። ፍጡራንንና ስራዎቻቸውን የፈጠረ ሲሳያቸውንና እድሜያቸውን የወሰነ እርሱ ነው።